ሴት ማናገርና ማውራት የምትፈሩ ወንዶች ካላችሁ ይህ ቪዲዮ ለእናንተ ነው። ወዴት ነው? ወደ ውስጥ። ወዴት ነው? ወደ ውስጥ። ወደ ክላስ ዘለ ዘው ትላለህ እንዴ? አባት ቤት አረከው እንዴ? የህግ ሰራተኞች መግቢያ ነው። የተማሪዎች በዛ ዙርና ግባ። አታፍጥ ደግሞ ውጣ። አንተን እኮ ነው የማናግርህ። ስማ ደደብ፣ እያናገርኩ አይደል? ውርጋት እያናገርኩ ዘለ ትገባለህ። አንተን እኮ ነው ላይ ስንሻገር እሺ፣ ቃስ ብለን ነው መሻገር ያለብን ወይስ ቸኩለን ነው? ቃስ ብለን። ለምን ቃስ ብለን ነው መሻገር ያለብን? ቃስ ብለን። ለምን? መኪና እኮ ቢገጨን ተጠያቂው እኮ ባለ መኪናው እኮ ሹፌሩ እኮ ነው። ሹፌሩ ሞታለህ አንተ። ሟቹ ነኝ እና ታዲያ ጥሩ እኮ ነው። ታዲያ እሱ እንዴት? እኔ በሚሰጡኝ ካሳ መኪና ገዛለሁ። ሞታለህ። ሞቻለሁ በቃ። እሺ ሰላም 3 ጊዜ በጥፊ መትቼ ከታዛ ስታይል ጫማ ከምሰጥህና ጥፊን ከምሰጥህ 3 ጊዜ መከሽን ጫማ ልሰጪኝ ማለት ነው። ጫማውን ልግዛልሽና አንቺ 3 ጊዜ በጥፊ መታሽ። ቀልድ ሄደሽ አስቂኝ 1000 ብር ልሸልምሽ። ማንኛውም ቀን ሁለት ሴትና አንድ ወንድ ሆነን ቁጭ ብለን ነበርና ልጁ ምን አለ መሰለ፣ አፏ ሰፊ የሆነች ሴት እንትኗም ሰፊ ነው ሲል ሰምተሃል? እሺ። እና ልጅቷ አብራኝ የነበረችው አጋጣሚ አፏ ሰፊ ነበረ እና እንዴት አለች መሰለ፣ አፏን እንደዚህ አድርጋ እኔ እኮ ትልቅ ስለሚያጎርስ ነው እንጂ አፌ ጠባብ ነው